የኤንቢኤ 2025 የውድድር ዘመን ዛሬ ፍጻሜውን አግኝቷል። በወጣት ስብስብ የተገነባውን ኦኬሲ ሳይጠበቁ በጀብድ ትላልቅ ቡድኖችን በማሸነፍ እዚህ ከደረሱት ኢንዲያና ፔሰርስ ጋር ያገናኘው ሲሪየስ በዙሩ የመጨረሻ ጨዋታ በኦኬሲ 103-91 አሸናፊነት ተጠናቋል። ጨዋታው የኦኬሲው ሼ 29 ነጥብ ከማስቆጠሩም በላይ የሲሪየሱ ኮከብ ተብሏል። በዚህም ከኢንሲዝን ኤምቪፒ እና ከዌስተርን ኮንፈረንስ ኤምቪፒ በመቀጠል ለግሉ ሶስተኛውን ዋንጫ አሳክቷል። በኢንዲያና በኩል ያለፉትን ሁለት ጨዋታዎች ከጉዳት ጋር እየታገለ የነበረው ታይሪስ በጨዋታው መጀመሪያ 9 ነጥቦችን በማስቆጠር ድንቅ አጀማመር ቢያሳይም በሰባተኛው ደቂቃ ጉዳት አገርሽቶበት ከጨዋታው በእንባ ተለያይቷል። በሲዝኑ 68 ጨዋታዎችን በማሸነፍ በኮንፈረንሳቸው ቀዳሚ ሆነው የጨረሱት ኦኬሲዎች በወጣት ስብስባቸው ምክንያት ለዋንጫ የተሰጣቸው ግምት ጥቂት ቢሆንም በድንቅ አጨዋወትና ብስለት ያልታሰበውን አሳክቷል። ጁን 23 2025 ኤንቢኤ ሻምፒየንስ ኦክላሆማ ሲቲ ተንደር